ከዚህ አስቀድሞ የቅዱስ ሚናስ ሥጋ የት ይኖር ነበር? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተክርስቲያኑ መሪወጥ በተባለ ሀገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበረ። ከዚያ እረኛ በጎች ውስጥ ደዌ ያለበት አንድ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህ በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበረ። ምክንያቱን ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሱም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂው ላካት። እርሱም በጎቹን እንዳዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እንሆ አስቆፍረሽ ታዋቂው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አረገች። የከበረ ሥጋውንም አወጣችው። በዚያም ውብ የሆነች ቤተክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ መኳንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሰራች። ስሟም መሪወጥ ተባለች። እግዚአብሔርም ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቆችንና ተአምራትን ገለጠ። ሊቀ ጳጳሳቱም ከኤጲስ ቆጶሳቱ ጋር መጥተው ቤተክርስቲያኒቱን በዛሬዋ ዕለት አከበራት። በዚያችን ቦታ የሚሰሩ የድንቆችና የተአምራቶቹ ወሬ በቦታው ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። ምንጭ ከስንክሳር። ውድ የስርትዩ ቤተሰቦች፣ ይህ የሕይወት ምግብ የሆነ መንፈሳዊ ትረካ፣ ስብከትና መዝሙር የሚተላለፍበት ስለሆነ ሼርና ላይክ፣ ሰብስክራይብ በማድረግ እንድትተባበሩ በትህትና እንጠይቃለን። በቀጣይ ቪዲዮ ለመገናኘት እግዚአብሔር ይፍቀድ። እዛ ሲበለን ወስብሐት ለእግዚአብሔር። ጌታዬ መድኃኒቴ ለኔ በጸጋ በጎ ሆኗል።